ነበር የተቀመጠው? ቅምጥል ምን ከቅምጥል ጋር እዚህ ነበር። አበስኩ እንደፈራው ፈጸምከው። እባክህ እንደዛ አይደለም አልከኝ። ቆይ አንተ ምን አስቸኮለ እንዴ? ያንተ አይደል እንዴ? የት ሄድብሃል? ኧረ ተረጋጋ እባክህ። ምንም አልተፈጠረም። ባቡሬን ግን ሳናስገባ ቀረ። ሲጀምር እንዴት አንተ ከሷ እኩል ትሰክራለህ? ወንድ አይደለ እንዴ? እሷ መጠበቅ ሲኖርብህ ጭራሽ ከሷ በሰክረህ ትገኛለህ። እኔ ፈልጌው ነው። እንዴት እንደሆነ አላውቅም። ብቻ ቅምጥል ሳይከፋት አይቀርም። እንዴት እንደማውራት አላውቅም። ቆይ እሷ ምን እያለች? እሷማ የምታስበው በቃ አሁን ብዬ እንዳደረኩኝ ነው የምታስበው። ወይ መከራ። በቃ ችግር የለውም፣ እኔ አወራታለሁ። አሁን ተነስ እንውጣ። እኔማ ተመችቶኛል። እዚህ ካንቺ ጋር ያበደ ነው የምልሽ። እማዬ ከሳሎን እስክትወጣ ድረስ ብቻ ነው እንጂ ከዚህ ቤት ትወጣለህ። ሄለን። አቤት ዳንኤል። አባቴ ልንገርሽ። ምን? ስሙን ነው። አሁን ነው እዚህ ጋር ቁጭ ብዬ። አይ እዚህ ሆናለሁ። እኔ የምለው ፍቅር ትቆያለች እንዴ? ብቻ ፍቅርን አምነሽ ባልሆነ እዚህ ድረስ የመጣሽ? አይ እኔማ አሹና ሮሚን ብዬ ነበር የመጣሁት። የሚቆዩ ከሆነ ግን ልሂድ። ኧረ ነይ እዚሁ ጠብቂያት። ታስፈልጋለች። ይሻላል? አዎ ይሻላል። እሺ። ምን ነው? ሁኔታሽ ፈታ አድርጎኝ ነዋ። ቆይ ግን ለምንድን ነው የምትፈሪው? አይ አልፈራውም። ቆይ ምን ያስፈራኛል ዳኒ? ምንም። ቤቱ ተመቻችሁ? አዎ ተመችቶናል። እህትህ የት ናት? እኔ እንጃ። ከእናንተ ጋር መስላኝ ነበርኩ። አይ እኛ ጋር እንኳን የለችም። እርግጠኛ ነሽ ሄለን? አዎ ዳኒ የለችም። ቆይ ወዴት ሄዳ ነው? ፈልገሻት? አዎ የምትሄድበት ስለሌላት በጣም ነው የምታሳዝነኝ። ካገኛት ወደ ቤት እንድትመጣ ንገራት። እሱ አያሳስብሽ፣ እነግርልሻለሁ። እኔ ድንብላል። አበበ ግን እድለኛ ነው። እንዴት? ብርቱካን የመሰለች ሚስት አለችው። አመሰግናለሁ። በቃ እኔ ልሂድ። ፍቅር ቆየች። ሄለን ወዴት ነው የምትሄጂው? እኔ ቁጭ በይ። ፍቅር አደጋ ላይ ናት። መውጣታችን ታስፈልጊያታለሽ። እዚህ ነው እንዴ? እንዳልቆርጥ ተስፋ እየሰጠኝ ነው አይደል? ታይለልይ እንደዚህ አትበይ። ለኛም እኮ ፈጣሪ አለ። አሬ ልክ ናት። እኔ በማውቀውና በተማርኩት መሰረት በምርመራ አረጋግጬልሻለሁ። ሌላው ደግሞ ፈጣሪ ጨመረበት። ከዛ ባለፈ ግን የኔና አንቺ ጥንካሬ ይወስነዋል። ከኔ በላይ ደግሞ አንቺ በጣም ጠንካራ መሆን አለብሽ። እና ደግሞ አደንም ስልሽ ጓደኛለች። እሺ ቆይ አሁን ምንድነው ማድረግ ያለብን? የደም ካንሰር ከመቅኔ የሚነሱ የደም ሴሎች ወይም ደግሞ ቀይ የደም ሴል ፕላትሌቶች በጣም በብዛት በሚመረቱበት ሰዓት የሚፈጠር በሽታ ነው። እንደ እድል ሆኖ ለሊ ጥሩ ደረጃ ላይ ነው ያለችው። ሕክምናውን በስርዓት የምትከታተል ከሆነ ጊዜ ቢፈጅም ትድናለች። ስለዚህ ለልይ ምንም አትሆንም አይደል? አደይ እሱን እርግጠኛ ሆኜ መናገር አልችልም፣ ግን መዘናጋት የለባችሁ። እኔም የተቻለኝ ሁሉ አደርጋለሁ። እሺ ዶክተር እባክህን የተቻለው ሁሉ አድርግ። ለሊ ደህና እንድትሆን እርዳለሁ። ከዛ በፊት ግን ለሊ ሕክምናውን ለማድረግ ዝግጁ ነሽ? ዶክተር ግን ሕክምናው እንዴት ነው የሚደረገው? ሕክምናው እንደ ደም ካንሰር አይነት ይለያያል። የመጀመሪያው ኬሞቴራፒ ይባላል። ሁለተኛው ደግሞ የጨረር ሕክምናና የመቅኔ ንቅለ ተከላ ናቸው። እነዚህ ነገሮች በኋላ ማለቴ ከሕክምናው በኋላ እኔ ለሚፈጥሩብኝ ችግር አለ? እሱን ሕክምናውን ከጨረስን በኋላ ነው የምናውቀው። ግን በህይወት ለመኖር አንዳንድ የሚፈጥራቸው ነገሮች ይኖራሉ። ለምሳሌ ምን ዶክተር? ይሄ ነው ብዬ ልነግርሽ አልችልም ለሊ፣ ግን በተሻለች ፍጥነት ሕክምናውን ብትጀምሪ አሪፍ ነው። እሺ ዶክተር። በግል ታውሪኝ ከፈለጋችሁ ያልገባችሁ ማማከራችሁ ነገሮች ካሉ አሉ። ለሊ አይዞሽ። እሺ በጣም አመሰግናለሁ። አደግ። አቤት ዶክተር። ደህና ነሽ? አይ ዶክተር አሁን በጣም የጨነቀኝ። አይዞሽ አደይ፣ አንቺ ጠንካራ ሆነሽ እሷን ማጠንከር አለብሽ። እሺ ዶክተር በጣም እናመሰግናለን። ችግር የለውም አደይ፣ ግን እንዴትም ብለሽ ሕክምናውን እንድትጀምር አድርጌት። ሕክምናውን ካልጀመረች ከፍተኛ ደረጃ ደርሶ ማዳን ማንችልበት ሁኔታ ይመጣል። እባክሽ አሳምኛት። ለሊ በካንሰር ምክንያት እየተሰቃየች እንደሆነ አደይ ያውቃለች። አደይ ይህንን ነገር ስታውቅ ግን በጣም ብታዝንም አሁን ላይ ከሷ አጠገብ ልትሆንና እስከ መጨረሻው ድረስ ልታግዛትም ጭምር ቃል ገብታለች። ለሊ መጀመሪያውኑ ተስፋ ቆርጣ ይህ የካንሰር ምክንያት ማንም ሰው ማወቅ የለበትም በማለት ነገሩን ብቻዋን ትይዘውና ያኔ ራሷንም የሆነ ነገር ማድረግ ካለባት ብቻዋን ማንም ሰው ሳያውቅ እንደዛ ማድረግ ትፈልጋለች። እስቲ ተመልካቾቻችን ለሊ በዚህ ነገር መሰቃየት የለባትም። በሕክምናው ላይ የሆነ ስህተት ተፈጥሮ እንጂ ምናልባት እሷ የሌለባትን ነገር ይሆናል ከዚህ በፊት እያየን ያለ ነው። ዶክተሩ ደግሞ በዚህ ላይ አቅጣጫውና ዓላማውን ቀይሯል።
አሁን ፊቱን እንዳለ ወደ አደይ አዙሮ አደይን ለብቻዋ ማግኘት እየፈለገ በተለያዩ ሰበቦች እሷን እየቀጠራት ነው። አደይ ደግሞ በራሷ በኩል ምንም ነገር አስቦ አይደለም ብላ እስካሁን ድረስ ምንም ያሰበችው ነገር የለም። እሷ ሙሉ ትኩረቷ እንዳለ ለሊን ማገዙ ላይ ስለሆነ በለሊ ምክንያት እሷን ላገኘሽ ካላት ያለምንም ምክንያት ነው ሄዳ ልታገኘው የምትፈልገው። ዶክተሩ ግን በዚህ ኬዝ ምክንያት ሌላ ነገርም ባያወራ ገና ሲያገኛት እኮ አይኗን እያየና እጇን እየያዘ ስለ ሁኔታው ቢያስረዳትም እሷ ግን እንግዳ የሆነባት ነገር እየተፈጠረ እንደሆነ እያወቀች ነገሩን በዝምታ ታልፈዋለች። አንዴ እንኳን መኪና ውስጥ እንኳን ለብቻዋ ሲያገኛትና እዛ ውስጥ ሄዳ ስትገባ የዴቭ እናት ታያትና ነገሩ ምንድነው ግራ የገባት ነገር። ከዛ በኋላ ሁለቱ በተገናኙበት ሰዓት ላይ ማለትም ዴቭ እና አደይ ያኔ መኪና ውስጥ ከማን ጋር ነበርሽ ብላ ነገሩን ታነሳባቸዋለች። ዴቭ ግራ ስለገባው ስለዚህ ነገር ማወቅ ይፈልጋልና አሁንም ድረስ አላገባትም ወይንም ባለትዳር አይደሉም። መቅናቱ ምንም ያህል እንኳን የሚጠበቅ ነገር ቢሆንም ወዲያውኑ ሰውነቱ ግሎና ንዴቱን ለማብረድ እየሞከረ ባለበት ሰዓት ላይ አደይ ግን ታስረዳዋለች። እኔ ላውራው የሄድኩትኝ ስለ ለሊ ጉዳይ ነው። ነገር ግን ከተገናኘን በኋላ ብቻውንም ሊያወራኝ የፈለገው እሷ ለብቻዋ ክትትል እንደሚፈልጋትና ያኔ ነገሩን እኔ ማገዝ እንዳለብኝ ስለተረዳው ነው በዛ ሁኔታ ላይ ላገኘው የቻልኩት። ከስራ ውጪ ሌላ ምንም ነገር የለንም። ለምን በዚህ ልክ ትናደዳለህ? ትለዋለች። ዴቭ ግን በዚህ ሁኔታ ላይ ራሱን ማረጋጋት አልቻለም። እናንተ ስለ እሷ ሁኔታ ወይንም ስለ ሕክምናዋ ከሆነ ማውራት ያለባችሁ እዛው ሐኪም ቤት ውስጥ ወይንም እኮ መጨረስ ትችሉ ነበረ። እዚህ ለብቻችሁ የምትገናኙበት ባለጉዳዩዋ ደግሞ ለሊ ሆና ሳለ እንዴት አንቺን ብቻ ላግኝሽ ይላታል። ይህን ነገር መጠርጠር ይጀምራል። ከዚህ በኋላ አደይና ይሄ ዶክተር ብቻቸውን አሁንም ድጋሚ ከተያዙ ወይንም ለብቻሽ ላውራሽ ብሎ ከያዛት ዴቭ ካየ ነገሩን መጀመሪያውኑ ይጠረጥራል ማለት ነው። ከዚህ በፊት አንድ ላይ እንዳየቻቸው እናትየው ስለነገረችው አሁን ሙሉ ፐርሰንቱን እንዳለ የሚወስደው አደይ ምንም ነገር እንኳን ባታስብ ይሄ ዶክተር በጣም ፈልጓታልና ነገሩን እዚህ ጋር መስመር ስቷል። ስለዚህ ይህንን ነገር ማስተካከል አለብኝ ብሎ ነው የሚያስበው። እናንተ በዚህ ጉዳይ ላይ ምን ሐሳብ አላችሁ? በሌላ በኩል የምናነሳው አንድ ነገር አለ። የቅምጥልና የኪንጎን ጉዳይ ነው። በዚህ ሁኔታ ላይ ሁለቱን ለማስታረቅ ብዙ ነገር ተደርጎ ነበረ። በመሃል ሁለቱ አንድ ማታ ላይ ሁለቱም ይሰግሩና ቤታቸው በገቡበት ሰዓት ላይ ሁለቱም ራሳቸውን አያውቁም ነበረ። ነገር ግን የቅምጥል ወንድም ባቡሬ ይመጣና ሲያያቸው እንደሰከሩና ነገሩ ትክክል እንዳላደረገ ኪንጎን ለብቻ ነጥሎ ይቆጠዋል። ኪንጎ ግን ይህንን ነገር ምክንያቱም ያደረግኩትን አይደለሁም ሐሳቡን ያመጡት እነ ሩታ ናቸው ብሎ እዛው ደግሞ በስካር መንፈስ እውነቱን ይናገራል ማለት ነው። ስለዚህ መሃላቸው ከዚህ በኋላ የሆነ ነገር ቢፈጠርና ሁለቱ ወደፊት ለፊት ያኔ ያችን ምሽት ያጠፏትን ጥፋት ምናልባት የሚታወቅባቸው ከሆነ እነ ሩታ በትልቁ ተወቃሽ ነው የሚሆኑት። በሰዓቱ ከሰከሩ በኋላ ሁለቱም ራሳቸውን ስለማያስታውሱ ናጋታው ላይ ግን ተረጋግተው ከእንቅልፋቸው ሲነሱ አንድ ላይ ማደራቸውን ስታይ ቅምጥል በጣም ትናደድና በዚህ ልክ ልትሸውደኝ መሞከረ በጣም አዝኛለሁ ብላ እሱ ላይ ትናደድበታለች። እሱም ግን ለማስረዳት እየሞከረ ነበረ። እኔ ምንም የማስታውሰው ነገር የለም። አሁን አብሬሽ ስለተነሳው እኔ ራሱ ደንግጫለሁ። እንዴት አንድ ላይ እንዳደረንም ማውቀው ነገር የለም። በዛ ላይ ማታ ወንድምሽ ራሱ ሲያወራኝ ትዝ ይለኛል አንዳንድ ነገሮች ይላታል። በዛ ላይ ይህንን ነገር ስትሰማ ነበረ ቅምጥል በጣም የተናደደችው። ማታ ወንድሟ እሷ እንደሰከረች አውቋል ማለት ነው። ከዚህ በኋላ ምን አይነት ምላሽ እንደምትሰጠው ያው ራሷ ግራ ገብቷታል። ወንድም ያዘነብኝ ብላ ስለተናደደች ወዲያውኑ ኪንጎን ባለበት ቦታ ጥላው ትወጣና ወደ ቤቷ ትመለሳለች። ነገር ግን ኪንጎ እዛው ባለበት ሰዓት ላይ ወንድሙ ይመጣና ዳይመንድ ነገሩን ሲጠይቀው አብረን እንዳደርንና ጠዋት ላይ ስነሳ በጣም ተናዳብኝ እንደሄደች ጭምር ለሱ ሲናገር ዳይመንድ ግን በጣም ይናደዳል። እንዴት አንድ ላይ አድራችሁ ነገሩን ፈጸምከው ማለት ነው? አንተ የት ይሄድብሃል? ነገሩ ስታገባት እኮ ትደርስባት ነበረ። አሁን ያደረከው ነገር በጣም ተሳስተሃል ይሏል። ኪንጎ ግን እርግጠኛ ባይሆንም ያንን ነገር እንዳላደረገው አድርጎ ነው የሚናገረው። ስለዚህ ዳይመንድ አንድ ያማለው አማራጭ ሁለቱን ድጋሚ እንዳይጣሉ ለማድረግ ቢሞክርም ወዲያውኑ ቅምጥል ጋር ሄዶ ሊያናገራት ሲፈልግ አንተም የሱ ጓደኛ ያው ነህ፣ ስለዚህ አሁን ስለሱ ልታወራኝ ከሆነ የመጣው ብትሄድ ይሻላል፣ አሁን ከኔ ጋር አብረ መቆየት የለብህም ብላ ትናደድና ጥላው እንዲወጣ ታደርጋለች። ኪንጎና ዳይመንድ ሁለቱ አንድ ላይ ሲገናኙ በአሁኑ ግን ይህን ያለ የከፋ አደጋ ፈጽመሃል፣ ስለዚህ እኔን እንድታወራኝ እንኳን አላደረገችኝም፣ ወዲያውኑ ነበረ ከዛ ቤት ያባረረችኝ። ወዲያው እንደተናገረች ያኔ ኪንጎ ይገባዋል ምን ያህል ትልቅ ጥፋት እንዳጠፋ።
ሌላኛው እንግዲህ እዛ ቤት ውስጥ ያለችው ፍቅር አንድ ወንድ ልጅ እንደደበቀች አይታችኋል። የቤዛን ወንድም ማለት ነው። ታዲያ ክፍሏ ባለበት ሰዓት ላይ አንዲት ምስኪን ምንም የማታውቀውን ልጅ አብራው እንዳለችም ጭምር አትርሱ። ልጅቷን አጠገቤ ቁጭ በይ እያለ በሚያስጨንቅበት ሰዓት ላይ የወንድ ድምፅ ትሰማና የፍቅር እናት ወደ ቦታው ትሄዳለች። በሩን ስታኳኳው ከበሩ ጀርባ ይደበቅና ቀጣዩ የሚፈጠረውን እየጠበቀ ነበረ። እናንተ ምን ይመስላችኋል? ይህን ክፍል ብዙ ሰዎች እያያችሁት ከሆነ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በቅርቡ በእንደዚህ አይነት አሪፍ አቀራረብ የምንጠብቃችሁ ይሆናል። መልካም ጊዜ